ደስታችሁ እንዲመለስ ከፈለጋችሁ በመሰረታዊነት እነዚህን ሶስት ነገሮች አሁን ማቆም አለባችሁ። በተለይ ደግሞ ሶስተኛውን የመጀመሪያው ባለፈ ነገራችሁ መጸጸት ማቆም ይኖርባችኋል። በቃ አልፏል። ምንም መለወጥ አትችሉም። ምንም መቀየር አትችሉም። ያለፈውን ስተታችሁን መርሳት ካቃታችሁ እስካሁን እየተጸጸታችሁ ከሆነ እየተራመዳችሁ ያላችሁት ወደፊት ሳይሆን ወደ ኋላ ነው። ማድረግ ያለባችሁ ካለፈ ድካማችሁ ተምራችሁ ራሳችሁን ለዛሬና ለነገ የተሻለ ማድረግ ነው። ተመሳሳይ ስህተት ድጋሚ እንዳትሰሩ ለትምህርታችሁ ተጠቀሙበት እንጂ እየተጸጸታችሁ የቆማችሁበት አትርገጡ። ሁለተኛው ስለ ነገና ስለ ወደፊታችሁ አብዝታችሁ መጨነቅን አቁሙ። ሳይኮሎጂስቶች 85% የሚሆነው ዘውትር የሚያስጨንቃችሁ ነገር መቼም የማይሆን ነው ይላሉ። ስለዚህ ያ ማለት ጉልበታችሁን ማባከን ነው። ያ ማለት ጊዜያችሁን ማባከን ነው። ስለዚህ አቁሙ። ሶስተኛው ደስታችሁን ሌሎች ሰዎች ውስጥ በፍጹም አትፈልጉ። መጀመሪያም ቢሆን በራሳችሁ ደስተኛ ካልሆናችሁ ሌሎች ሰዎች በፍጹም ደስተኛ ሊያደርጓችሁ አይችሉም። ይሄ በፍጹም የማይቻልና የማይሆን ነገር ነው። ደስተኝነት 100% ውስጣዊ ስራ ነው። ራሳችሁ ላይ ስሩ።